አንዳንድ ጊዜ ረጋ ብላችሁ ስታስቡ መልካም ሰው ስታጡ ወይ ጊዜውን ወይ ዘመኑን ወይ ሰዓቱን ወይ ሰዎችን ለመምሰል እንገደዳለን። ከሐሜተኞች ሐሜተኛ፣ ከክፉ ክፉ፣ ከጠማማው ጠማማ፣ አንዳንዴም ከጭራቁ ጭራቅ የምንሆንበት አጋጣሚ በጣም ሰፊ ነው። ግን ውስጥን ማታለል አይቻልም። ብዙ ጊዜ ግን ውስጣችንን እያታለል የምንኖር ጥቂቶች አይደለንም። የናትናኤል ከውስጡ ወደ ውጪ ሲወጣ የመልካም ሰው እጦት ናፍቆት ነበረበት። በደበዝባዛውና በለስላሳው የእግዚአብሔር ልጆች ነን። አሁን እዚህ በውስጣዊ ባህሪና ጠባይ ስንታይ ደግሞ ሚስጥራዊ ከዳተኞች ነን። አይደለንም? ምሪት አጣን፣ በረከት አጣን፣ ሰላም አጣን፣ ፍቅር አጣን፣ ጸጋ አጣን፣ ሞገስ አጣን። ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ዛሬ እና ዳልሞቴው ሰንጋላ አይደለም በእኛ ላይ ያሉት? አይነ ጥላ ዛር ውቃቢ ሲወጣብን ሲወርድብን አይደለም የሚኖሩ? እምቢ ያለን አሁን ማስቀደሱ አይደለም መቀደሱ ነው። ምድራችን ኢትዮጵያዊነታችን የሚጠብቀውና የሚፈልገው ደግሞ ማስቀደሱን አይደለም አሁን መቀደሱን ነው። ምንም አምላክ ብሎ ያፈረ የለም፣ በአንቺ ያልከበረ ሰው አይገኝም። እንደ ባለ ማዕረግ እኔም ሰው መባል አንቺን አግኝቼ ነው ድንግል መሰላል